ስሙት። ሁለት ጓደኛሞች ነበሩ ይባላሉ። እየሰማችሁ ነው? ሁለት ጓደኛሞች ነበሩና እኒህ ወዳጆች ሩቅ መንገድ ወደ ገዳም ለመሄድ ተነስተው እየመጡ ነው። ልክ አሁን እናንተ እኔ ሁላችንም እንዳረግነው እና እነዛ ወንድሞች በመንገድ እየተራመዱ በአንድ ጉዳይ ባነሱት ሐሳብ አይስማሙ። በጣም ነው የሚዋደዱት፣ ለዘመናት ወዳጆች ነበሩ። ዞረና አንደኛው ጓደኛ ሌላኛውን በጥፊ መታ። ሞቅ ያለ ጥፊ እና ደነገጠ። እንዴ ስንት ዓመት አብረው ሲኖሩ እንኳን ሊመታው እጁን አንስቶበት ማያቅ በጥፊ ሞቅ አረገው እና እየሄዱበት የነበረበት አሸዋ ላይ በጣም የምወደው ወንድሜ በጥፊ መታኝ ብሎ ጻፈ። ለምንድነው የምትጽፈው አለው። እንዳይረሳ ነው አለው። እየሰማችሁ ነው? እንዳይረሳ በጣም የምወደው ወንድሜ በምን መታኝ አለው። በጥፊ መታኝ።